አለ እሷን ወሬኛ ሰላም 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 ሰላም። ቤታ ልታወራሽ ትፈልጋለች? አውሩት። ሰላም ሮሚ ቤታ እግዚአብሔርን ልጅቷን አንቺ እውነት ሳቂ፣ አንቺ ሳቂ እንደፈለግ አንቺ እውነት ኦርቶዶክስ ከሆን ሮሚ እየሰማሁሽ ነበረ፣ አጨርሹ እየሰማሁሽ ነበር። ሮሚ ሙች መድኃኒዓለምን ላሰድብሽ አይደለም። ይኸው እግዚአብሔር ምስክሬ ነው። እኔ በጣም እንደምትሰድበኝ ግን ታውቂያለሽ። ልጅ ሮማሙች እኔ አልዋሽም። አንቺ ችግርሽ ሮሚ እኔን አትጠይቂም፣ ሌላ ሰው ነው። ባለፈውም እንደዚህ እግዚአብሔር ምስክሬ ነው። ቁም ነገር ለማውራት ካዳመጥሽኝ እኔ እወድሻለሁ። ማንንም ሰው እንደዚህ አምጡ እንትን በሉ አውሩ ምናምን ብዬ አላውቅም። ስለምወድሽ ለእኔም ደግሞ ስለምትወጂኝ ለእኔ ክብር አለች። ሰው እንትን ባላለ ሰዓት ለእኔ ቆመሽልኛል፣ ፕሮፋይልሽን እስከመቀየር ድረስ በእውነት በጣም እወድሻለሁ። ግን እውነት ለመናገር እሷ መስደቧን አንቺን አላየውም። እግዚአብሔር ምስክሬ ነው። እቺ ማና የምትባለው አዲስ አስገቧት፣ ሀናን አስገቢያ ስትልሽ እኔ ደግሞ ተከተልኩኝና እንዴ ለካ ሀና የአዲስ አበባ ልጅ ናት፣ አንቺም የአዲስ አበባ ልጅ ነሽ በሚል ነው እግዚአብሔርን አስገቧት ያሉ። ከዛ ማናት ሀና ስትኝ ስሟን ሰርች አድርጌ ፎሎ ሁሉ እኮ አታደርገኝም። ስሟን ሰርች አድርጌ ሳመጣ የአንቺ ፎቶ ሪከርድ የሚያደርጉ ሰዎች የሉም፣ የአንቺን ፎቶ የለጠፉበት አለ። ከዛ ዛሬ የምንሰማው ያንን እንኳን ቪዲዮ አላየውም። ዛሬ የምንሰማው ለምን እንደሰደበችሽ የአዲስ አበባ ልጆች ይጠጣላችሁ ምናምን ሰካራም ብለሽ የሰደብሽበት የለም ሮሚ ተፈንክቶ ምናምን ብለሻ መቼ ዕለት እያወራሽ ነበር። ከዛ በሱ የተነሳ የምትሰድብሽ ለካ ነው ያላወኩም። የአዲስ አበባ ልጆች እንዴት ሰካራምት ያለሽ ምናምን እኛ ለእኛ ምንድነው ቆማለሁ ምናምን ያልሽ እንዴት እኛን ትሰድቢያለሽ ምናምን ብላ ነው። በዛ ነው ለካ አንቺን እንትን ያለች። እኔ ደግሞ አላወኩም። አዲስን ተከትዬ አስገባ ስትል አዲስ እኔም አስገቢያት አልኩኝ እንጂ ይሄው ሮሚ እግዚአብሔር እኔ ደግሞ አዲስ አበባ ልጅ ናት ነው አይደል የምትይው? እሷ የአዲስ አበባ ልጅ ሆና አዳም 5 ዓመት ካወካት እሷ ሚዲያ ላይ መታ 5 ዓመት ተጠቅማ እስቲ አንድ የአዲስ አበባ ልጅ ከታገተበት ወይ ታሞ ይሄን ቲክቶክ ሚዲያ ተጠቅማ ያረገችው ለአዲስ አበባ ልጅ ካለ እኔን መታ የመውቀስ ሞራል አላት አለ። ለአዲስ አበባ ልጅ ያረገችው ነገር አለ። እሷ ቆማላቸው እዚህ ቲክቶክ ላይ የአዲስ አበባ ልጅ የታገተ ያወጣችሁ ምን አለ? ግን የሰራችሁ ስራ እኔን ለመናገር ሞራል አላት ስለ አዲስ አበባ ልጅ አለ ያረገችለት ለአዲስ አበባ ልጅ ወጥተው ይወድሽ ቤታ ለአዲስ አበባ ልጅ ሰው ለመከራከር ሮማን ለአዲስ አበባ ልጅ ምን አርጋለች? እሷ ምን አርጋለች? እኔ ብሰድባቸው ብረግጣቸው በጥርሴ አኝኬ ብተፋቸው እኔ ለአዲስ አበባ ልጆች ከነስድቤ ሞተው እንደሚወዱኝ አውቃለሁ። የምሰድባቸው ምረግጣቸው ተያይዘው አልቀው ጥርሳቸው ተሰባብሮ እንዲያልቅ ጓደኛ ለጓደኛ እየተረጋገጡ እንዳያልቁ እንጂ አይቼ ዝም ማለት ብዙ ነገር አይቼ እዚህ ለንደን የማልፈው ብዙ ነገር አለ። ነገር ግን ገበናዬ ነው ብዬ ስተውላቸው እርስ በራሳቸው የአንድ ሰፈር ልጆች ጥርስ ሲረጋገፉ አይቼ ዝም የማለት ሞራል የለኝም። እሷ ሰካራም፣ አንደኛዋ ተደባዳቢ፣ ጥርስ አውላቂ፣ ቂጧን ስከፍት የምትል ስለሆነ ቢጤዎቻቸው ስለሆነች እነሱን ስናገር የሚነካት ስለሆነች እንደኔ አይነት የአዲስ አበባ ልጅ ቁጭ ብሎ ቤተሰቡን የሚረዳ የመጣበትን ዓላማ የሚያረግን የኔ መልእክት በደስታ ነው የሚቀበለው። እንደሱ አይነት መደዴ ባለጌ ግን ይናደዳል። ለምን? መልእክቴ ያ ስለሆነ። እኔ ደግሞ አንቺ የመሰለሽ ይመስለኛል። መጀመሪያ ቪዲዮዋን አለሽ እኔ አስገብቼ ያሰደብኩሽ ከመሰለሽ ሶሪ። እኔ እግዚአብሔር እንደዛ አላረኩም። በተረፈ ግን ዛሬ ቪዲዮዋን ገብቼ ሳያው ግን የተናደደችብሽ እኛ ስላስገባናት ምናምን ሳይሆን በዚህ አዲስ አበባ ባልሽው ሰምቻለሁ። በዛ እኔ ደግሞ የመሰለኝ አንቺም የዝርያ ነሽ እሷም ዝርያ ናችሁ። እሷም በጣም ትጫወታለች አንቺም ትጫወታለች። ሞቅ ምናምን እንላለን። እግዚአብሔር ምስክሬ ነው። አዲስን ደግሞ እኔ እንደምትተዋወቁ ራሱ አላውቅም። አዲስ ስትመጣ ለካ ታውቂያታለሽ ሮሚ። እኔ አላውቅም። ግጥም አድርጌ እኔ ቤቷ ገብቻ ቃለው ትመቸኛለች። እቺ ቅሪራ ባራ ግን ላይፍ ገብታ ታወራለች። ላይፍ ገብታ ግን ታወራለች። እችኛዋ ቅሪሯ ሮሚ እኔ እኮ የመሰለኝ ኩማያ እንዴ እኔ መሰለኝ እኮ እዚህ ቲክቶክ ላይ ሮሚ ሰዎች ሼር ይደራረጋል ይፖስታል ምናምን አለ የምታይ መስሎኝ ነው። ላይፍ ትገባለች። አዎ ትገባለች ምናምን ተባላ ቴቴን ትሳደባለች። አቺ ዩቲዩበሯንም ትሳደባለች ምናምን ነገር ገባሽ? ሁሉ ጊዜ ላይፍ ገብታ
ትስቃለች እኮ ትጫወታለች። ሮሚ እኮ በጣም ነው እኮ የምታስቀው። ግን እኔ አንቺ ጋር እንዴት እንደተደራረሳችሁ ነው ግራ ይገባል። በዚህ መልኳ ህጻናት ታስፈራራ እንጂ አስቃ ታውቃለች። እሷ ያወራችሁ የሚስቅ ሰው አለ? በዚህ ፊቷ የምታስቀው ነገር አለ? እኔ አልኩሽ እኮ እኔ እግዚአብሔርን ሁለታችሁን በጣም ነው የምወዳችሁ። እሷንም ድሮ ነው ማውቃት ሮሚ። አንቺ ውደጃት። እኔ ጥያት አላልኩም። ወደሻል። ለምን ፕሮፋይልሽ አድርገሽ እንደይዘሻት አዞሪም ጉዳይ አይደለም። እኔ ጥያት አላልኩም። ዩ አንደርስታንድ? ጥያት ይያላል ሰው ይያላል። ነገር ግን እሷ